አማራ ታረቀኝ ይባላል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር። ለትራፊክ አደጋ ወይም ግጭት በምክንያትነት የሚጠቀሰው አንዱ ጠጥቶ ማሽከርከር። ጠጥቶ ማሽከርከር እንግዲህ አሁን አዲስ ተግባራዊ ባደረግነው ከጥር 1 2017 ዓ.ም ጀምሮ በተለይ በከተማችን ውስጥ ወደ ተግባር የገባንበት ደንብ 557/2016 ከ0.24 የሚል በላይ ጠጥተው የተገኙ አሽከርካሪዎች ርምት እርምጃ እየወሰድን ያለንበት ሁኔታ ነው ያለው ማለት ነው። እና ይሄን ለማስተካከል እየሰራ ነው እንዳለ ሆኖ ግን ቁጥሩ ቀላል የማይባል በነበረን ዳሰሳም ባደረግነው ምርመራም ጠጥቶ የሚያሽከረክር አሽከርካሪ ቁጥሩ ቀላል እንዳልሆነ አግኝተናል ማለት ነው። ከዚህም ጋር ተያይዞ አደጋዎች መንስኤ ነው ብለን የለየነው ነው ማለት ነው። ስለዚህ ከጠጡ ማሽከርከር የለባቸውም የሚለውን መርህ በአግባቡ መተግበር፣ የሚጠጡ ከሆነ ባለማሽከርከር መተባበር አለባቸው።